እስቲ ዛሬ ደግሞ ስለ ሀገራችን ጠቅላይ ሚኒስትር አብይ አህመድ እናውራ። አብይ አህመድ ወደ ስልጣን ከመጣ በኋላ ከጎረቤት ሀገር ኤርትራ ጋር የሰላም ስምምነትን በማድረግ የኖቤል ፒስ ፕራይዝ ተሸላሚ ሆኗል። በኢህአዴግ መንግስት ታስረው የነበሩ በርካታ የፖለቲካ እስረኞችን እንዲፈቱ አድርጓል። እንዲሁም የተለያዩ የኢኮኖሚና የፖለቲካ ፖሊሲዎችን በማሻሻል በኢትዮጵያ ለውጦችን አምጥቷል። በዚህም አጭር ጊዜ ኢትዮጵያን በጠቅላይ ሚኒስትርነት በመምራት በጥሩም በመጥፎም ስሙ በስፋት የሚነሳው ዶክተር አብይ አህመድ ማን እንደሆነና እንዴት እዚህ እንደደረሰ ወደ ኋላ መለስ ብለን እንመልከት። አብይ አህመድ ነሐሴ 9 1968 በኦሮሚያ በሻሻ ከተማ የተወለደ ሲሆን አባቱ አህመድ አሊ የኦሮሞ ብሔር ተወላጅና የሙስሊም እምነት ተከታይ ሲሆኑ እናቱ ትዝታ ወልዴ ደግሞ የአማራ ብሔር ተወላጅና የክርስትና እምነት ተከታይ እንደሆኑ ይነገራል። አብይ የመጀመሪያ ደረጃ ትምህርት ቤትን በአጋሮ ከተማ የተማረ ሲሆን እድሜው ገና 14 ዓመቱ እያለ ነበር በቲፒኤልኤፍ የሚመራውንና ደርግን ከስልጣን ለመጣል በሚደረገው ወታደራዊ ትግል ውስጥ በ1983 የገባው። ከዛም ከሁለት ዓመት በኋላ ማለትም በ1985 የደርግ መንግስት ወድቆ ኢህአዴግ ስልጣን ከያዘ በኋላ አብይ በኢትዮጵያ መከላከያ ሰራዊት ውስጥ በመግባት በስለላና ግንኙነት የሥራ መደብ ላይ ሲሰራ የነበረ ሲሆን በ1987 ደግሞ በሩዋንዳ ከ1 ሚሊዮን ሰው በላይ ያለቀበት የእርስ በርስ ጦርነት ካበቃ በኋላ የተባበሩት መንግስታት ሰላም አስከባሪ በሚል ተልዕኮ አብይ በሩዋንዳ ተመድቦ ይሰራ ነበር። ከዚህም በተጨማሪ አብይ ከ1990 እስከ 1992 በነበረው የኢትዮ ኤርትራ ጦርነት ላይ የኤርትራ ወታደሮች የሚገኙበትን ቦታ በመለየትና መረጃ ለመከላከያ ወታደሮች በማቀበል ለ2 ዓመት ሲካሄድ በነበረው ጦርነት ውስጥ እንዳገለገለ መረጃዎች ያሳያሉ። አብይ በዚሁ በመከላከያ ውስጥ እያለ ነበር በኮምፒውተር ኢንጂነሪንግ የመጀመሪያ ዲግሪውን 2001 ላይ በአዲስ አበባ ዩኒቨርሲቲ የጨረሰው። ቀጥሎም በትራንስፎርሜሽናል ሊደርሺፕ 2003 ላይ በእንግሊዝ ሀገር ከሚገኝ ዩኒቨርሲቲ ማስተርስን የጨረሰ ሲሆን 2009 ላይ ደግሞ የዶክተሬት ወይም የፒኤችዲ ዲግሪውን ከአዲስ አበባ ዩኒቨርሲቲ ወስዷል። በ1998 ኢንሳ ወይም የመረጃ መረብ ደህንነት አስተዳደር የተባለን የደህንነት ተቋምን ከመሰረቱት ግለሰቦች መካከል አብይ አንዱ እንደሆነ የሚነገርለት ሲሆን በዚሁ ተቋም ውስጥም በምክትል ዳይሬክተርነትና በዳይሬክተርነት እስከ 2002 ዓ.ም ድረስ ሲሰራ ቆይቷል። አብይ ከኢንሳ ከወጣ በኋላ ከአራቱ የኢህአዴግ መንግስት ጥምረቶች መካከል አንዱ የሆነውን የኦሮሞ ዲሞክራቲክ ፓርቲ ወይም ኦፒዲዮን በመቀላቀል ወደ ፖለቲካው ዓለም የገባ ሲሆን ብዙም ሳይቆይ አብይ በፓርላማ ውስጥ የአጋሮ አካባቢን በመወከል የህዝብ ተወካዮች ምክር ቤት አባል ሆኖም ነበር። ከዚህም በመቀጠል ጥቅምት 2008 ላይ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሹመት አብይ የሳይንስና ቴክኖሎጂ ሚኒስትር በመሆን ለ1 ዓመት ካገለገለ በኋላ የለማ መገርሳ ምክትል በመሆን የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት ሆኖ ሰርቷል። ይህ በእንዲህ እንዳለ ከጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ ኢትዮጵያን ሲመሩ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጊዜ ሂደት እያሳዩ በመጡት ደካማ መንግስታዊ አመራር ምክንያት በተለያዩ የሀገሪቱ ክፍሎች በተለይም ደግሞ በኦሮሚያና በአዲስ አበባ አካባቢዎች ተቃውሞ ሲበረታበት ስልጣኑን በሰላማዊ መንገድ ለመልቀቅ ሲወስን በምትኩ ማን ጠቅላይ ሚኒስትር ይሁን የሚለው ሐሳብ በኢህአዴግ ማዕከላዊ ኮሚቴ ውስጥ ረዘም ያለ ጊዜን የወሰደ አከራካሪና አጨቃጫቂ ስብሰባዎች ተካሂደው ነበር። በመጨረሻም ለማ መገርሳ ለጠቅላይ ሚኒስትርነት ቦታ ምንም እንኳን ሰፊውን ድጋፍ ያገኘና በብዙ ሰዎች ዘንድ ጠቅላይ ሚኒስትር ይሆናል ተብሎ ሲጠበቅ የነበረ ቢሆንም ለማ መገርሳ የፓርላማ አባል ባለመሆኑና በሌሎችም ምክንያቶች ጠቅላይ ሚኒስትር ሳይሆን ቀርቶ በምትኩ የለማ ምክትል የነበረው አብይ አህመድ መጋቢት 24 2010 ዓ.ም ላይ የሀገሪቱ ጠቅላይ ሚኒስትር ሆኖ ተሹሟል። አብይም ስልጣን ከያዘ በኋላ የተለያዩ የለውጥ እርምጃዎችን በመውሰድ በርካቶችን አስደምሟል። ከነዚህ መካከል ከኤርትራ ጋር የሰላም ስምምነት በማድረግ በቀድሞ መንግስት ታስረው የነበሩ በርካታ የፖለቲካ እስረኞችን እንዲፈቱ በማድረግ በቀድሞ መንግስት ወደ ኢትዮጵያ እንዳይገቡ የተከለከሉ ፓርቲዎችን በሰላማዊ መንገድ እንዲገቡ በማድረግ እንዲሁም የተለያዩ ዝግ የነበሩ የኢኮኖሚና የፖለቲካ ፖሊሲዎችን በማሻሻል አብይ በበርካቶች ድጋፍን አግኝቷል። ነገር ግን ብዙም ሳይቆይ በምዕራብ ኦሮሚያ የኦነግ ታጣቂዎች በመደራጀትና የትጥቅ ትግል በመጀመር ከመንግስት ኃይሎች ጋር ዛሬም ድረስ እየተዋጉ ይገኛሉ። በእነዚህም ታጣቂዎች በርካታ ንጹሐን ዜጎች በተለያየ ጊዜ መገደላቸውና መንግስት ይህን ማስቆም አለመቻሉ አብይ የሚመራው መንግስት በበርካቶች እንዲተች አድርጎታል። ቀጥሎም በትግራይ ባለስልጣናትና በፌዴራል መንግስት ባለስልጣናት መካከል የተፈጠረ የፖለቲካ ውጥረት እየተባባሰ ሄዶ ጥቅምት 24 2013 ላይ በተጀመረ ጦርነት
በመቶ ሺህ የሚቆጠሩ ዜጎችን ሕይወት ከቀጠፈና ከ20 ቢሊዮን ዶላር በላይ የሚሆንን የሀገሪቷን ሀብት ካወደመ በኋላ ጦርነቱ በሰላም ስምምነት የተቋጨ ቢሆንም የተደረገው የ2 ዓመት ውጊያ ይዞት የመጣው ከፍተኛ የሆነ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ አብይ በሀገር ውስጥና ከሀገር ውጭ የነበሩትን በርካታ ደጋፊዎቹን እንዲያጣ አድርገውታል። በዚህ አጋጣሚ ስለ ትግራዩ ጦርነት በዝርዝር ማየት ከፈለጋችሁ የለቀቅነው ሙሉ ቪዲዮ አለ፣ እሱን ማየት ትችላላችሁ። ከዚህም በመቀጠል በየክልሉ የሚገኙ ልዩ ኃይሎችን የማፍረስ ውሳኔን ተከትሎ ነሐሴ 2015 ላይ በአማራ ክልል በፋኖ ኃይሎችና በመከላከያ ኃይሎች መካከል የተነሳ ግጭት ወደ ሙሉ ጦርነት ተቀይሮ ዛሬም ድረስ በተለያዩ የአማራ ክልል አካባቢዎች እየተዋጉ ይገኛሉ። በዚህም ከ2 ዓመት ተኩል በላይ ሲካሄድ በቆየ ጦርነት በ10 ሺህ የሚቆጠሩ ዜጎች እንዳለቁ መረጃዎች ይጠቁማሉ። በጥቅሉ ስንመለከተው አብይ ወደ ስልጣን ከመጣ በኋላ በበርካቶች የሚደነቁ ስራዎችን ሰርቷል። ከነዚህ መካከል ከአፍሪካ አንደኛ የሆነውን የህዳሴ ግድብን በማጠናቀቅ ከተሞችን በማዘመንና በማሳመር ሀያላን ሀገር የሚገኙበትን የብሪክስ አደረጃጀት አባል በመሆን የተለያዩ የመንግስት ተቋማትንና አሰራርን በማዘመን እንዲሁም ጠቃሚ ሜጋ ፕሮጀክቶችን በመስራት በበርካቶች የሚደነቅ መሪ ሲሆን፣ በተቃራኒው ደግሞ አብይ ኢትዮጵያን በተለያዩ አካባቢዎች የእርስ በርስ ጦርነት ውስጥ በመክተት ለበርካቶች እልቂት ምክንያት የሆነ የኢትዮጵያን ኢኮኖሚ ከፍተኛ የሆነ የኑሮ ውድነት ውስጥ እንዲገባና የዜጎች ኑሮን ከባድ እንዲሆን ያደረገ እንዲሁም ዜጎች በሀገሪቷ እንደፈለጉ ተንቀሳቅሰው መግባት የማይችሉበት ሀገርን እየመራ ያለ የጦር ወንጀለኛ ሲሉ በርካቶች ይገልጹታል።